ሰላም ተመልካቾች፣ ባግ የሚለውን ቃል የብዙ ቁጥር ስናደርገው ባግስ ብለን ካነበብነው ስህተት ነው። ባግዝ ነው የሚሆነው። እንዲሁም ቶይ የሚለውን ቃል የብዙ ቁጥር ስናደርገው ቶይዝ ነው የሚሆነው። ስለዚህ አንድ ሲምፕል ህግ ነግራችኋለሁ። በእንግሊዝኛ ቋንቋ የብዙ ቁጥር አመልካቹን ከመጨመራችን በፊት የሚመጣው ድምጽ ነዛሪ ድምጽ ከሆነ ኤስ ስንጨምር ሁልጊዜም እንደ ዝ ይነበባል ማለት ነው። ለምሳሌ ቦይ የሚለውን ቃል ብንወስድ ኦይ በሚል ቫወል ይጨርሳል። ስለዚህ የብዙ ቁጥር ስናደርገው ቦይዝ ይሆናል። ከዚህ ቀጥሎ ፔን የሚልና ደውግ የሚል ቃል ተሰጥቷል። የነዚህን የብዙ ቁጥር ንበት ትሞክራላችሁ። ፔንዝ እና ዶግዝ ካላችሁ ትክክል ነው።